ቤተሰብ የላት የሚያልከው እነዚህ ቤተሰቦቿን እነዚህ እህቶቿ ናቸው። እዚህ 5000 ሰው እያለ አንድ እህት ናት ያለችው። እሷም ገጠር ናት፣ ጉራጌ ክልል ገጠር ናት ብሎ ነበር። እህቶቿ ግን እንዳለ አዲስ አበባ ናቸው፣ የአዲስ አበባ ነዋሪ ናቸው። ልጅቷን እንደዛ ግብግብ አድርጋ እሳት ላይ የተጣደ ብረት ምጣድ አድርጋ ግብግብ ያደረካት አንተ ነህ። ለዚህ ሁሉ የዳረካት እንጂ ኢትዮጵያ ሄዳ ቤተሰቦቿን አይታ ምናምን ነበር የመጣችው። የዛሬ 6 ወር ተመልሳም ልትሄድ ለአንተ ራሷ አግዛ ከእህቷ ጋር ሁላ እስከመጣላት ደርሳለ። አንተ ግን ምንም ነገር ቤተሰቦቿን አንተ ሞቷን የታሪክ እኮ ነው። አንተ ማለት ይሄ ለዚች ልጅ ሰርጓ ነው። ንገርክ ለሞተ ሰው ይሄ ሰርጉ ነው። ለስደተኛ እንደዚህ አልቅሶ የሚቀበል ወገን ካለው ይሄ ሰርጋችን ነው። አንተ ይሄንን እድል እንዳታገኝ የጋረድክባት ሰው ነው። ለዚህ ህይወት ማለት ነው ሰው በእግር መጥቶ በሳጥን ለሚሄድበት ህይወት አንተ በጎን ሄደ እነ ጂጂ ባይኖር እኮ እች ልጅ እኮ አስክሬኑ አይገባም። እነ መቅዲ እዚህ ገስት ላይ ያሉትን እንትን ባይኖሩ አስክሬኑ አይገባም። እነሱም ጠንካራ አራዳ ስለሆኑ ግን አጥብቆ አንተንም በጎን እያወሩ ሌላውንም በጎን እያወሩ ግን ለሀገሯ መሬት እንድትበቃ አደረጓት። አንተ ሮጠህ ከሄድከው ለገዛችሁ መሬት ነበረ፣ እሱን እያመቻቸህ ነበር። ሮጠህ ሄድከው አስክሬኗን ልትቀበል አይደለም። እዛ ኢትዮጵያ ለገዛችሁ ለቡቱቱ ካንተ ግን አረቧ መዳሟ እስቲል ነው። እኔ እናቷ ልጅ መስያት ይሁን አላቅም። እኔ ጋር ነው የምትደውለው። እንዴት ሆነ ገባው ያ አስክሬኑ እንዴት ነው ቤተሰቦቿ እጅ ገባው ምናምን። አንተ ደግሞ በጎን የመሬቱ እንደዚህ ነው ቤቷ እንደዚህ ነውና ወረዲ ትታውኩ ሄዳለች። እሷ አይደለም ይሄ ኢትዮጵያ ውስጥ ያለው ቤት ዓለምን ትታ ሄዳለች እቺ ልጅ። እናንተ ሴት ጓደኞቿ ደግሞ ከንቱ። እኔ እንደዚህ አይነት የሴት ጓደኛ በዙሪያዬ እንዲኖርም አልፈልግም። አፈር ብሉ። ለስሙ ቲክቶክ ላይ ፎቶዋን አድርጋችሁ እኔን በሚል የታምራት ሙዚቃ በሱ አድርጋችሁ ሀዘንተኛ መስላችሁ ፕሮፋይል ቀየራችሁ። በጎን ደግሞ ከሱ ጋር እየተሞዳሞዳችሁ ከመዳሞቿ ብር ልትቀበሉ መዳሞቿን ጭንቅላታቸውን አዞራችሁ። ባይዘዌ ሰውየው መዳሚቷም ከኔ ጋር ያወራሉ። እኔ ሰው እንድጠላ እንድጸየፍ ሁላን ያደረጋችሁ በተለይ የአስጋል ጓደኞች ሴቷ አንተ ፍቅረኛም ሰው እንድጸየፍ ሁሉንም ጓደኛ ብዬ የምቀርባቸውን ሰዎች በጥርጣሬ አይን እንዳይ። ኦኬ ነገ እኔስ ብሞት እኮ እችን ሱቅ ከቨሯን ልውሰዳት እንትኗን ልውሰዳት ነው የሚሉት ቀድሞ እንደዚህ እንዳስብ አደረከኝ። አንተ ሰይጣን ማለት ነው። ሰው እንዴት አስክሬኗ ሳይገባ አንተ ትላንትና ካንተ ጋር ተገናኝታ በእግሯ መጥታ በሳጥን ታሽጋ ይሄ የስንት ሰዓት መንገድ ለተጓዘች ሬሳ አንተ በዚህ ህይወት ላይ ትቆምራለህ። በዚህ ህይወት ይቆመራል። ይሄ ማለት በቃ ዓለም በቃኝ ብለህ የምትገባበት የዘላለም ቤትክ ነው። ነገ አንተም በዚህ ውስጥ መግባት አይደለም። አንተ ዓለም ምድር ላይ ያለው ሰው ሁሉ እዚህ ይሄ የዘላለም ቤታችሁ ነው።
ዛሬ ሰራችሁት ጭቃ ቤት፣ ዛሬ ገነባችሁት ቪላ ቤት፣ ዛሬ ገነባችሁት ፎቅ፣ ዛሬ የምታደርጉት ወርቅ፣ ዛሬ ምን ከፍተው ሱቅ፣ ዛሬ ምን የምናደርገው ምንም ነው፣ ጊዜያዊ ነው። ዘላለም ቤታችን ይሄ ነው ሊመስላችሁ ይችላል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። የዘላለም ቤታችሁ ቢመራችሁም ቢጣፍጣችሁም ይሄ ነው። ዋጋ ለከፈለችልክ ሰው ላደረገችክ ያችን የምትመስል ቆንጆ ልጅ አለፈልንም አላለ ይውልህ ምድር ላይ ፈጣሪ ሁሉንም በ9 ወር ነው የሚፈጠረው፣ በ8 ወር የሚወለዳል። የፈጣሪ ስራ ነው። ሀብታምም ሁኑ ደሃ፣ ወደዳችሁም ጠላችሁም ከአፈር በታች እኩል ነን ሁላችንም። እኔም ሞትኩ፣ 1 ሚሊዮነር ሞተ፣ አንድ የምታረገን አፈርና እቺ ሳጥን ናት። የሳጥኑ የእንጨቱ ዋጋ ሊለያይ ይችላል፣ አፈሯ ግን አንድ ናት። አንተም ላይ ድንጋይ ይጫናል፣ እኔም ላይ ድንጋይ ይጫናል። አንተ ዛሬ መስሎ ከዚች ልጅ የለፋችበትን ሽንት ቤት ያጠ እናንተ ጓደኞቿ እናንተ ቆሻሾች እኮ ኢቲኤም ካርዷን መፈለግ ጀመራችሁ። እናንተን ጓደኛ ናችሁ እናንተ ቆሻሾች፣ እናንተ ጓደኞች ናችሁ። ኢቲኤም ካርዱን ቤት ውስጥ ፈልጉ መባባል ጀመር። የእያንዳንዳችሁ መረጃ እጄ ገብቷል። አፈር ብሉ። እንደናንተ አይነት ጓደኛ ከሚሰጠኝ እናቴ ትሙት ሰውነቴ በቁስል ተወርሶ ለማኝ በቃ ሰው ሀገር ላይ መሞት ይሻላል። እንደሷ እድሜ ልክ መሞት ይሻላል። ዘላለም ካጠገባችሁ ተለይታ ደብዳቤ ጽፋላችሁ ለሞተች ልጅ በዚህ ደረጃ ነው ቁማር የቆመራችሁባት። ከዛ በጎን ደግሞ እነ ጂጂንና እኛን ልታባሉ ነበር። ያ ደግሞ አልተሳካም። ደግነቱ እዚህ ሀገር ባንክ ቤት ሲከፈት በእኔ ስም ከሆነ ውክልና ካልሰጠው በስተቀር ኢቭን ውክልና ኖሯችሁ ብር ማውጣት አትችሉ። መንግስት ካልፈቀደ በስተቀር ታንቃችሁ ትሞታላችሁ። እዚህ ሀገር 1 ድርሃምም ይሁን እህት አለቻት ለእህቷ ነው የሚሰጠው። እኛ አይደለን የምንሰጣት፣ የሚሰጧት የህግ አካላቶች ናቸው። ኦኬ እናንተ ቆሻሾች እንዳላያችሁ ይሄ አሁን የአስክሬኗን ፎቶ እያደረጋችሁ ምናምን ይሄ ለዚህ ነው ህይወትን የማላምናት። እኔ እናንተን ፎቶ አድርጌ ኢቭን ቤተሰቦቻችሁ እንዲደነግጡ ነው ማድረገው። ሞቱ ብዬ ነው የምፖስታችሁ። አንተ ቅርሻታም ያልጋ ስተት ይሆንክ ደግሞ እዚሽ ቲክታክ ላይ እኔ ቲክታክ ላይ ዝር እንዳትል ኦኬ። ቤተሰብ የላትም እህት ወንድም የላትም ብላችሁ ሬሳ ለመስረቅ የሞከራችሁ ናችሁ። ቆሻሻ ያልጋ ስተት ሁላ አፈር ብሉ። ደስ የሚለው ነገር እኔ እንደዚህ እንደ ማስቲካ አኝኬ ስለያዝኳችሁ እያንዳንዳችሁ እንቅስቃሴያችሁ ልክ እንደ ክትትል ፖሊስ እንደዛ እያንዳንዳችሁ እንቅስቃሴያችሁን የዚች ልጅ አስክሬን እስኪገባ ድረስ ስከታተላችሁ ነበር። በተለይ ባልየው ጓደኛዋ እያንዳንዷ እንቅስቃሴያችሁ እከታተል ነበር። ልትበሏት ያሰባችኋትን $6000 አንገታችሁ ላይ እንደዚህ ቆሜ ሳትበሏት ተፍታችኋታል። ትላንትና ሴትዮዋ ልትደውል ነበረ። ሶል ነው እንደውም እኔ በጣም ከመደንገጥ የተነሳ ሶል ነው መዳሚቷን ራሱ ያናገራት። መቤቴ ማለት በዚህ ደረጃ ሰው ልጅ ሞቶ ሳጥን ውስጥ ተዘግታ ትላንት አብራኝ የነበረች ጓደኛ ይሄን ሱቅ ሸጬ ሬሷን እልኳለሁ። ጓደኛ የሆነች ኢቭን ወጥቼ አለምንላትም። ማርያም ለምን ወርቄን አልሸጥም? የጓደኛ ጥጉ ያ ነው። እናንተ ክብረ ቢስ ክብር ማታውቁ ሶል ነው ያናገራት። እንዳታስገቢ በላት ማለት በቃ በጣም ደንግጬ። ምክንያቱም ታውቁትማ ከአንድ ኢትዮጵያዊ ራሱ እኮ ይሄ እናንተ እኛ እኮ ሲጀመር የፈለገ ተጣልተን ለቅሶ አለ ሲባል እኮ ጥቁር ለብሰን እኮ ምን ቀብር እኮ ነው ራቅ ብለን ራሱ የመረረ ጸብ ተጣልተን ፍርድ ቤት የሚያደራርስ ኬዝ እንትን ብሎ ሀዘን ላይ ግን ኢትዮጵያዊ ሁሉም አንድ ነው። የፈለገ በዘር ልንባላ በዘር አንተ አማራ አንተ ኦሮሞ አንተ ትግሬ ተባብለን የፈለገ እንቀጣቀጥ ሀዘን ሲመጣ እኮ አንድ ነን። እመቤቴ ማለት እንባችን የሚመጣ ሰዎች ነን። ወደዳችሁም ጠላችሁ እንባዬ አይመጣም እንኳን ብትሉ ነው ይሄንን ብሔር ይሄንን ዘር እጠሏለሁ እንኳን ብትሉ የሆነ የሚያሳዝን ፓርት ላይ ውስጣችሁ ተነክቶ ታለቅሳላችሁ። ይሄ የኢትዮጵያኖች ነው። እና እኔ ደግሞ የዚች ጓደኛና ይሄ ባልየው እኔ ሰቀጥጣችሁ እመቤቴ እኔ አሁን ላይ ሳስባችሁላ ሰው ላጤ ሆኖ መኖር ይሻላል።
ባይዘው ትላንትና ሳሪ ቤት መታ ትዜላችሁ አድነቅ እያስወጣ ሄሎ ሳሪጌ በእናትሽ መዳም ሚቷ ጋር አንድ ሰው ብቻ ይደውል ሁሉም እየደወለ የሆነ ነገር አስተካክሎ አንዷ ደወይ ባይዘው ራስሽ ነሽ ለዛ ነው የፈጠፈጥኩሽ ምክንያቱም ትላንትና በጣም ደክሞኝ ስለነበረ እንዶ ባገኝሽ ደግሞ እንዶ በአካል በፈጠፍጥሽ ደስ ባለኝ አንዷ ደውለሽ ልትቀፊ ስትሯሯጪ የነበርሽ አንቺ ነሽ ግን ደስ የሚለው ነገር መዳሟን ምን አልኳት እስብሬ መዳም እህት ወንድሞች አሏት እሷ የምታስተምራቸው ልጆች አሉ ሀዘኑ ይለፊ ትቀበርና ከዛ በኋላ ከቤተሰቦቿ ጋር አገናኝሻለሁ ከኤምባሲ አካል ጋርም አገናኝሻለሁ ቤተሰቧን ሰፖርት የምታረጊ ከሆነ ኢትስ ኦኬ ችግር የለም አልኳት